በስመ አብ ወወልድ ወመንፈስ ቅዱስ የዘመናት ባለቤት የጊዜያት ባለቤት ዘመናትን ከዘመናት እያሸጋገረ ፍጥረቱን በባህሪው የሚመግብ የሚመራ የሚያስተዳድር የባህሪ ቅዱስ የሆነ ቅዱስ እግዚአብሔር አምላካችን እንኳን ከዘመነ ማቴዎስ ወደ ዘመነ ማርቆስ ከ2017 ወደ 2018 ዓመተ ምህረት በሰላም አደረሳችሁ በሰላም አደረሰን እላለሁኝ። እንግዲህ እንደ ግለ ታሪክ የተጠየቅኩት አክሊለ ብርሃን ማን ነው በሚለው እንግዲህ ማለት ሰፊ ታሪክ ባይኖረኝም ያው የቆየሁበት ጊዜ ሲቆጠር ሰፋ ስለሚል ያንን የቀኑ የዋልሁ ያደርሁበትን መናገር ትንሽ ሰፋ ስለሚል ባጭሩ እንግዲህ እኔ በዚሁ ዞን ወይም ሀገረ ስብከት በሰሜን ወሎ ሀገረ ስብከት እንግዲህ በድሮው ራያ አላማጣ አውራጃ እየተባለ ይጠራ በነበረው አሁን ደግሞ ራያ ቆቦ ተብሎ በሚጠራው ወረዳ ውስጥ ልዩ ስሙ እዚሁ ራያ ቆቦ ወረዳ በላጎ ቅድስት ማርያም የምትባል ደብር ላይ ክርስቲያን ከሆኑ ወገኖች ላይ የተገኘሁ ነኝ። እንደ ማንኛውም ክርስቲያን በ40 ቀን ክርስትናን የተቀበልሁና ከአባት ከእናት የሚገኘውን ስነ ምግባራዊ ሞራላዊ እና ሀገራዊ ባህልና ወግ ስርዓት እየሰማሁ ያደኩና ያው እንደ ማንኛውም በተለይ ዛሬ የትምህርት ዘመን ገና በጨቅላ በህፃንነት ኬጅ ነው የሚጀምረው። እንደኛ ግን ያው ድሮ ከ7 ዓመት በኋላ በሚለው አቅመ ትምህርት ወይም ጊዜ ትምህርት ሲደርስ እንደው መጀመሪያ ባልዘልቅበትም እንደ ዘመናዊው አስመዝግበውኝ ገብቼ ሞክሬያለሁ። ግን ያው በእግዚአብሔር አነሳሽነት ወደ መንፈሳዊ ትምህርት ቤት ገብቼ ጥቂት ሙያ ነው የቀሰሙት፣ ብዙ አይደለም። ደጋግ የሆኑ እንዳጋጣሚ ደጋግ የሆኑ መምህራን ላይ ከመጀመሪያው ፊደል ከቆጠርሁበት ዳዊት ከደገምሁበት ጊዜ ጀምሮ በስነ ምግባራቸው በመንፈሳዊ አርአያነታቸው በጸሎት ሰውነታቸው ምስጉኖች የሆኑ ምዕመናን አርአያ የሚያደርጓቸው ጸሎታቸው ትሩፋታቸው ለኛ ይተርፋን ይጠቅመናን የሚባሉ በሕዝብ ዘንድ ተሰሚነት ካላቸው ሁሉ መምህራን ላይ ማለቴ ነው። ከፊደል ቆጠራ ጀምሮ እንዳጋጣሚ ሆኖ አብነት የማደርጋቸው ተጓዳኝ መንፈሳዊ ሕይወት ወይም መንፈሳዊ ዕውቀት ይዘው ተጓዳኝ በስጋዊ ዕውቀት የማይመሩ መንፈሳዊውን ሕይወት መደበኛ አድርገው የሚኖሩ ታላላቅ መምህራን ጋር ኖሬያለሁ። እያንዳንዳቸው ታሪክ መተረክና ማንሳት ጊዜ እንትን ስለምብን ነው። ያን እንግዲህ ትንሽ ከመጀመሪያው ትምህርት ከቁጥሩ ከዜማውን በትንሹ እንግዲህ የቀሰሙትን ያህል ቀስሜ ወደ ቅኔ ቤት በመሄድ ቅኔ ቤቶች ላይ በመዘዋወር የቅኔ ሙያው ያው የተለያየ መንገድ የተለያየ አይነት ስላለው ይሻላሉ ከተባሉት መምህራን በመዟዟር የቆየሁትን ቆይታ ቆይቼ ለቅኔ መምህርነት በቅቻለሁ። እንግዲህ ተመልሼም በየትኛው ሞከርከር አድርጌ መጀመሪያው ደረጃ የሚባለውን ሞካክሬዋለሁ። እንደ ዛሬ ደግሞ ማህተም ተሰጥቷቸው በዚህ የሚባለው እንደ ባልጠነከረበት አሁን ነው ትምህርት ቤቶቻችን በአደባባይ እውቅና የሚሰጡበት። በእኛው በቅርቡ በእኔ ዘመን ማለት ነው። አሁን የእኛን ዘመን ድሮ ለናገው ነው። እዚያን ጊዜ በተለይ አንድ መምህር የእንተ ኃይለ ማርያም የሚባሉ የመጽሐፍ የቅዳሴ መምህር ነበሩ። ከሳቸው ጋራ ያው መጽሐፉን እንደሳቸው አስገድሟል። ያው የተወሰነ ያው እያካሄድኩ እያነበብሁላቸውም እያልሁም በዚያ ቆይቻለሁ። ይህን ያህል ነውና ሰፊ ታሪክ የተጋነነ ይህን የሚባል የለም። ያው አሁንም ያው ደግነቱ ግን እንደ እግዚአብሔር ቸርነት
ከዚያ ከልጅነቴ ጀምሮ ቤተክርስቲያን በማገልገል በደብረ በቅኔ መምህርነት እንግዲህ ለመጀመሪያ ለ18 ዓመት ቀጣይም ደግሞ 3 ዓመት ከቤተ ክህነት ከገባሁ በኋላ ተመልሼ አገልግያለሁ። ወደ 21 ዓመት ጉባኤ ይዤ ዘርግቼ ብዙ ደቀ መዛሙርትን የኔን ሙያ አስተላለፊ በብዙ ቦታዎች ላይ የሱ ልጅ ነን የሚሉ የቤተ ክርስቲያን ልጆች አበርክቻለሁ። የኔን ደግሞ በደብሩም አንድ ቦታ ላይ 11 ዓመት ወደ ራያ አጥርሻ አቡነ ተክለ ሃይማኖት 11 ዓመት አስተምሬያለሁ። ወልዳ ቅዱስ ሚካኤል ደግሞ እንደዚሁ 7 ዓመት አስተምሬያለሁ። መልሼ ቅድም እንዳልኋችሁ እነዚህ ናቸው። 3 ዓመት ሲደመር ወደ 21 ዓመት ነው የሚሆነው። ቤተ ክህነት ከገባሁ ደግሞ 2005 ጫፍ ላይ ነው። ያው በመሃሉ የ3 ዓመት ተመልሶ ጉባኤ ላይ ያለ የተመለስኩበት ያ ሲመላለስ ከዚህ እስከዚህ ወደ 10 11 12 ዓመት ሊሆን ነው መሰለኝ። ከ2005 እስካሁን ማስላት ይሄ ነው። እንዲህ የመጣ ሰው ነው ማለት አክለ ብርሃን ማን ነው ሲባል እኔ ስሙ ብቻ ስላልመሰለኝ ነው ወደ ታሪክ የገባሁት። አክለ ብርሃን የገሌ ልጅ የሚለው ሰው ከክርስቲያኖች የተገኘ የቤተ ክርስቲያን ልጅ የእናንተ ወንድም ማለት ነው። በቃ እናታችን ቤተ ክርስቲያን ናት፣ እናንተ የቤተ ክርስቲያን ልጆች፣ እኔም የቤተ ክርስቲያን ልጅ ሲገናኝ የአንድ ሰው ልጅ እህትና ወንድም ስለሆነ ለሴቶችም ለወንዶችም ክርስቲያን ወገኖቼ ወንድማቸው የቤተ ክርስቲያን ልጅ ነኝ። የመጣሁባት በትንሹ መንገዷ ይችን ትመስላለች ለማለት ነው። መልካም አባታችን፣ ነገረ መስቀሉ ከነገረ ድህነት አንጻር ያለው ፋይዳ ምንድነው የሚል ይሆናል። ይህንን አጠር አድርገው ምላሽ እንዲሰጡልን ማለት ነው። እሺ፣ አመሰግናለሁ። እንግዲህ ስለ ታሪኩ ወንድማችን አሁን ጠጋ አድርጎ አቀራርቦ እንደነገረን ተተረኮላችኋል። እናንተም እየተረካችሁት የመጣችሁት የያዛችሁት ስለሆነ ያሰባሰበን የመስቀሉ ጉዳይ ስለሆነ ስለ ትረካው ሰምታችኋል። እንግዲህ መስቀሉ ከነገረ ድህነት ጋር ያለው ግንኙነት ምን ይመስላል የሚለው ነው። ታሪኩ እንዲህ ከሆነ በመስቀል ላይ የተፈጸመው ታሪክ እንዲህ ከሆነ አመጣጡ እንዲህ ከሆነ እንግዲህ ነገረ ድህነቱ በተተረከው ላይ የምታዩት ነው። በደንብ ካያችሁት እንግዲህ የመንፈሳዊ ሕይወት ስናይ ገጸ ንባቡን ብቻ የታሪኩን ጊዜና የታሪኩን ቦታ ብቻ ሳይሆን ይህ ታሪክ እንዴት ተፈጸመ እንዴት ሊሆን ይቻለ የሚለውን ማየት ያስፈልጋል ማለት ነው። ከነገረ መስቀሉ ጋር ያለውን ነገረ ድህነት ለማየት ለምሳሌ አሁን የተተረከው እሌኒ ንግስት መስቀሉን ፈለገችው የሚለው ነገረ ድህነትንም የሚያሳይ ነው። ለምንድን ነው የፈለገችው የሚለው አንድ እንጨት ጠፍቷት አይደለም፣ አንድ ቁስ ነገር ጠፍቷት አይደለም። ከመስቀሉ ጋራ ያለ የነገረ ድህነት ጉዳይ ስላለ ነው። ያን ያህል ተራራ የናደችው፣ ያን ያህል አፈር ያነሳችው፣ ያን ያህል ሰራተኛ መድባ ያሰራችው፣ መስቀሉን እስከምታገኝ ረፍት አጥታ የደከመችው አንድ ቁስን ለማግኘት ሳይሆን ነገሩ ከነገረ ድህነት ጋር የተያያዘ ስለሆነ አመጣጡ የእመቤታችን ጉዳይና የመስቀሉ ጉዳይ ነገረ ድህነት ጋር የተያያዘ እንደሆነ ያው መጀመሪያው ታሪክ ስንተርክ የሚነሳ ነው። ወደዚያ መሄድ ግድ ስለሚለን ነው። እትቤዘወከ በመስቀሌ ወበሞቴ የሚለው አዳም ሲወድቅ የሚነሳበት በመስቀሉ በኩል እንደሆነ በመስቀሌና በሞቴ አድንሃለሁ ነው። መሞትን ደግሞ መወለድ ይቀድመዋል። ሰው ካልተወለደ ሕይወት ገዝቶ ካልኖረ መሞት አይችልም። ስለዚህ በመስቀሌና በሞቴ አድንሃለሁ ሲል ይወለዳል ማለት ነው። ሰው ይሆናል አምላክ ማለት ነው። ሰው የሚሆነው ደግሞ ከመቤታችን ነው ማለት ነው። ስለዚህ እነዚህ ሁለቱ የተሳሰሩ ናቸው። ሰው ይድን ዘንድ የመቤታችን መምጣት፣ የአምላክ ከመቤታችን ሰው መሆን፣ የመስቀል መምጣት፣ በመስቀል ላይ የአምላክ ሰው መሆን ግዴታ ነው። ይሄ ግዴታ ነው። ለዚህ ነው አባቶቻችን ተስፋ አድርገውት ይኖሩ ነበረ። ያን ሲጠብቁ እመቤታችን እንድትመጣ አምላክ ሰው እንዲሆን በመስቀል ላይ ተሰቅሎ ስጋውን ቆርሶ ደሙን አፍሶ እንደሚሰጠን በደረቅ ትንቢትም በምስጢርም ማለት ግልጽ በደረቅ ስል በግልጽ ምስጢር ግልጽ በሆነ ምስጢር
ኢሳይያስ 53ን ስናነብ ስለ ነገረ መስቀሉ ነው የሚነግረን። በመስቀል ላይ የጌታ ሕይወት ምን እንደሚመስል እንዴት አድርጎ ወደ ቀደመ ክብራችን እንደሚመልሰን ተናግረውታል በሌሎችም እና እንደዚሁ ይሄ የተሳሰረ ነው ማለት ነው። ከዚያን ጊዜ የተሳሰረ ነውና የመስቀል ነገር እንደዚያ ነው። ለምን ተፈለገ የሚለው እኔ ታሪኩን ደግሜ ልተርከው ሳይሆን ለምንድን ነው የተፈለገው? ለምንስ ተቀበረ? ሁለቱን ነገር ስታያይዙት ለምን ተቀበረ? ዝም ብሎ የማይረባ ነገር እሱን ዕቃ ወዲያ በሉት ወዲያ ጣሉት የሚባል ነገር ቢሆን አንስተው ይጥሉት ነበር። ነገር ግን ይሄ ነገር መቀበር አለበት ብለው የቀበሩት ከመስቀሉ ጋር የሚታየውን አንደኛ ድነት፣ ሁለት ነው ድዊ መፈወስ፣ ለምጽ መንጻት፣ ጎባጣው መቅናት፣ ይሄ ፈውሳዊ ድነት ማለት ነው። በሌላ በኩል ደግሞ ግን ይሄ ፈውሳዊ ሳይሆን ይሄ ጌታችን መድኃኒታችን ኢየሱስ ክርስቶስ ሐዋርያትን ፈውስ በመፈወሳቸው ደስ ሲሰኙ በእሱ አይደለም መደሰት ያለባቸው። ተፈሥሑ እስመ ተጽሕፈ አስማቲክሙ በሰማያት፣ ስማችሁ በመንግሥተ ሰማያት ተጽፎላችኋል ደስ ይበላችሁ የሚለው ዋናው መሰረታዊ ድነት ነውና በመስቀል ላይ መሰረታዊ ድነት ተፈጽሟል። ለዚህም ነው ሐዋርያት መስክረዋል። ሐዋርያው ቅዱስ ጳውሎስ ያው እንደምታውቁት በገላትያ 6ኛው ምዕራፍ ላይ ወሊተስ ሐሰሊተ ዘንበለ በመስቀሉ ለእግዚእ ኢየሱስ ክርስቶስ፣ እኔ የምታበየውም የምኮራው በጌታዬ በኢየሱስ ክርስቶስ መስቀል ነው በማለት መስቀል ኃይለ እግዚአብሔር መሆኑን በመስቀል ድህነት መፈጸሙን ገልጿል ማለት ነው። እና በመስቀል የሚፈጸመውን ድህነትም በመቃወሙ ቅዱስ ጴጥሮስ ተገስጾበታል። ይህን ታውቃላችሁ ሁላችሁም። በማቴዎስ 17 ላይ በማቴዎስ 16 አንተ ብፁዕ ነህ ተባለ። ይችን ኦርቶዶክሳዊ ትርኢት የሆነች የተዋህዶ ሃይማኖት በመስከሩ አንተ የሰው ልጅ የእግዚአብሔር ልጅ ነህ ብሎ ተዋህዶን በመመስከሩ ብፁዕ ተብሎበታል። በማቴዎስ 17 ደግሞ ወዲያው እዚያው ልፍሳን ለዚያው ላይ ጌታ በመስቀል ተሰቅሎ እንደሚሞት ዓለምን እንደሚያድነው፣ ምክንያቱም በመስቀል መሰቀሉ ዓለም ሊድን ነው። አለመሰቀሉ ደግሞ ዓለም አይድንም ማለት ነው። ስለማይድን ቅዱስ ጴጥሮስ ግን ቀጥታ ምን አየ? የጌታን ሞት ብቻ ነው ያየው። በሞቱ የሚደረገውን ሕይወት በመስቀሉ የሚገኘውን ሕይወት አላሰበም። ሐሰለ ከእግዚእ ረጌታዬ እንዲህ ሳይሆንብህ ብሎ ተቃወመ። አንተ ተቃዋሚ ነህ፣ ሰይጣን ነው ያለው። ሰይጣን ማለት ባላጋራ ተቃዋሚ ማለት ነው እና እንጂ በተፈጥሮ ሰይጣን ነህ እያለው አይደለም። ለምእመናን የሚደረገውን ድህነት እንቅፋት ልትሆን ነው ብሎ ተገሰጸበት። በዚህ ተግሳጽ ብቻም አይደል ቅዱስ ጴጥሮስ ይሄን ብሎ በመመለሱ በማሰናከሉ በስድስተኛው ቀን በደብረ ታቦር ተራራ ላይ ለምን አታዳምጥም ለምን አትሰማም ተብሏል። ይሄን አነጻጽሮት ሎቱ ስምዎ ዝንቱ ተወልደየ፣ ይህ ልጄ ነው እሱን ስሙት ሲል አብ በደመና ተናግሯል። እሱን ስሙት ያለው ምኑን ነው ስንል እሰቀላለሁ ሞታለሁ ቢላችሁ ለምን አትበሉ እናንተ እነ ጴጥሮስ ለምን እንዲህ ትላላችሁ? እሱን ስሙት አዳምጡት። ለምንድን ነው የላኩት? ለዚህ ነው ልጄን የላኩት ለመስዋዕትነት ነው፣ ለድህነት ነው። ድህነትን በመስቀል ላይ ይፈጽም ዘንድ ነው ማለቱ ነው። በቃ ጥቅልል ባለ ነገር እንደ ወርቅ አጥሎ እንደ ኳስ አንከብሎ ይሉታል አባቶቻችን አነጋገር። በምስጢር የረጀመ ሲሆን በንባብ አጭሮ ምን አላቸው? ሎቱ ስምዎ ይሄ የኔ ልጅ ነው እውነትህ ነው ማለቱ ነው። ቅዱስ ጴጥሮስ የመሰከረው ምስክርነት የአብ ልጅ ነህ አንተ ወልደ እግዚአብሔር ሕያው የእግዚአብሔር ልጅ ነህ፣ የሕያው ባህሪ የእግዚአብሔር ልጅ ነህ ማለት ትክክል ነው፣ እውነት ነው፣ የኔ ልጅ ነው። ሎቱ ዝንቱ ተወልደየ ይህ ልጄ ነው ካለ በኋላ ግን ልጅነቱን አምነሃን አባትነቴን አምነሃን የኔ የባህሪ ልጅ መሆኑን ተቀብለሃን እናንተም ይሄን የምታምኑ ናችሁ፣ ሌሎቻችሁም ግን ይሄን ሞታለሁ የሚለውን አታሰናክሉ፣ ሎቱ ስምዎ እሱን ስሙት ተብሏል። እዚህ ሰፊ ታሪክ አለና አሳጭርና ምስጢሩ ተከናውኖ ነገሩ እንደሚሆን ተረጋግጦ ሲመለሱ ጌታ ምን አለ? ደግሞ የመስቀልን ጉዳይ ነው። አዘዞሙ ይንግሩ ዘሪው በደብረ ታቦር በተራራው ላይ የተነገረውን ይሄን ታላቅ ምስጢር በመስቀል ላይ የሚፈጸመውን ታላቅ ምስጢር ለማንም እንዳይዘረዝሩ ለማንም እንዳይናገሩ እስከ ዓመት ይፈጸም በጊዜው ጊዜ እስከሚፈጸም ድረስ ለማንም እንዳይናገሩ አዘዛቸው ይላል። ለማንም እንዳይነገር የተነገረው ምንድነው? የመስቀሉ ጉዳይ ነው። ነገሩ ቀርቧል እኮ የሆሳዕና ማለት ይሄ ደብረ ታቦር በዚህ ሆኗል። ቀጣይ ደግሞ እንግዲህ የዝግጅት እየመጣ ነው ማለት ነው። ጊዜው የቀረበ ስለ እስከ ዓመት ይፈጸም በጊዜው ምስጢር አድርጉት ይጠበቅ።
ስለዚህ በዚያን ጊዜ ሲፈጸም ግን ይነገራል ተባለ። እንደተባለም ከተፈጸመ በኋላ ቅድም የነ ሐዋርያው ቅዱስ ጳውሎስን ትምህርት የጠቀስ ነው በዚህ ምክንያት ነው ማለት ነው። እና ስለዚህ ይሄ ነው። እዚህ አንድ ላንሳ ቅድመ ሁኔታ በአገራችን የተተረከ ታሪክ አለ። ታሪኩን ተርካቸዋን አልተረክባችሁም እስከ ኢትዮጵያ ድረሳችሁ መስቀሉን። ምናልባት ግን ቅድም የምታነሱት አለመሰለኝ፣ ምናልባት አንስታችሁ ከሆነ እንጃ። አንድ ኢትዮጵያዊ ሊቅ የተናገሩት ቅኔያዊ ምስጢር አለ። ቀዳሚ ሰሃጠ ዘንግስተ አዝየብ እግረ መስቀሉ የዛ ዘይከብት ነውረ እንዘይብል መጽ ከኋላ እንተዚህ አኪ ሀገር የሚል ምስጢራዊ ቅኔ ማለት ነው። ይሄ ጎረምሳ መስቀል ማለት ነው። ሰምና ወርቅ ይሄ ቅኔ ነው። እንግዲህ የቅኔ ጠባይ የምታውቁት ታውቁታላችሁ በደንብ አድርጋችሁ። ደግሞ ነው መስቀል ጎረምሳ ይህችን የኢትዮጵያዊቷን ንግስተ አዝየብን እግር ቆንጠጥ አደረጋት። ፈሳዊ ህይወት ቅኔ የምናገረው ቆነጠጣት፣ እንተዋወቅ፣ ፍቅርን ጀምር እንተዋወቅ። ምክንያቱም ቆይቼ ወደ አገርሽ መምጣቴ አይቀርም እመጣለሁ። ስለዚህ ካሁኑ ትውውቅን ፈጽምና ኋላም ወዳጅነታችንን እንድንቀጥል እወቂ ልወቅሽ። እኔ እንግዲህ እስራኤላዊ እስራኤል ቦታ ያለሁ ነኝ፣ ምድረ ኢየሩሳሌም ያለሁ ነኝ፣ አንቺ ኢትዮጵያዊት ነሽ። የኋላ ግን ወደ አንቺ ሀገር እመጣለሁ ብሎ እንደ አንድ አነጋገር ብለው ሊቁ ወስደዋል። ምን ማለት ነው? ታሪኩ ይተረካል። በቤተ ሰሎሞን የተደረገው የኢትዮጵያዋ ንግስት ወደ ኢየሩሳሌም በእግሯ ላይ የነበረው በእግሯ ላይ ያ በሰሎሞን ደጅ ወድቆ የነበረው ግንድ ሲነካው እንደወለቀላት፣ ያ ደግሞ በታሪክ ተሳስቦ ታሪክ ለማሳጨር የመስቀል እንጨት እንደሆነ፣ ያ የመስቀል እንጨት ደግሞ ተጓጉዞ ያቺ ኢትዮጵያዊት ሄዳ ረግጣው ድህነት ፈጽሞ ነበርና የኋላ ቅድም ተረካችሁት የት መጥቶ አረፈ ማለት ነው። ግሼን ደብረ ከርቤ ኢትዮጵያ መጣ ብለው ይሄ ባለቅኔው እንዲያርገው ያን ረጅም ታሪክ በሶስት ስንኝ ያሰናሰሉበት ነውና የማዳን ምልክት እንደተደረገ ነው። ሌላው ጥያቄ እንሄድ መሰል እዚህ ሰፊ ነገር ነው። እሺ አመሰግናለሁ። እንግዲህ ለመስቀል ስግደት ይገባል የሚለው ላይ እንግዲህ እንደተነገረው መስቀል ማን ነው የሚለውን ነው። ቅድም እንደው መምህሩ ማን ነህ ብለህ እንደጠየቀኝ በተለይ ማን ነው የሚለው ላይ መስቀል ላይ ብናጠና ነው። መስቀል አመጣጡና ታሪኩ እንዲያ ነው። እዚያ መለስ አድርጌ ይገባል አይገባም ወደሚለው ልጨምርበት። እዚህኛው መስቀል ያው እንደተባለው ሐዋርያት ጽፈውበታል፣ ብዙ ተጽፎለታል። ነቢያትም ስለ መስቀል ጽፈዋል፣ ብዙ እንዳንተርክ ነው እንጂ መስቀል የድህነት ነገር የተደመደመበት ሪፖርቱ የተጠናቀቀበት ነው። የዮሐንስ ወንጌል ምዕራፍ 19 ቁጥር 25 ጀምሮ ስናነብ ወይ ቀውመ ሀበ መስቀሉ ለእግዚ ኢየሱስ፣ በተለይ ሴቶች ይበዛሉ እዚያ ላይ መጽሐፉን ስታነቡት ከአንድ ዮሐንስ በስተቀር ሌሎቹ ሴቶች ናቸው እመቤታችን ጨምሮ በመስቀሉ አጠገብ ቁመው ነበር ይላል። ከዚያ በኋላ በመስቀሉ ላይ የእመቤታችንና የዮሐንስን ቃል ኪዳን አስተሳሰረ ጌታ። በቁጥር 30 ላይ ወይቤ ተፈጸመ ኩሉ፣ የማዳን ስራ መስቀል ማዳን ተፈጽሞበታል የምንለው እዚህ ተነስተን ነው። የማዳን ስራውን በማህፀነ ማርያም በናዝሬት ጀምሮ በቤተልሔም ልደቱን አድርሶ በቤተልሔም የመላእክት ደስታ ተገልጾ ነበር በልደቱ። በመጨረሻም የተደመደመው በየት ነው? ተፈጸመ ኩሉ፣ ነገሮች ሁሉ የተከናወነው በመስቀል መሆኑን እዚያ ወይቤ ተፈጸመ ኩሉ፣ ጌታ ራሱን ዘንበል አድርጎ የድህነት ስራውን ፈጽሞ ሁሉ ተፈጸመ ያለበት እዚያ መስቀል ላይ ነው። አባቶቻችንም ተፈጸመ ተስፋ አበው በማርያም ድንግል ወበቀራንዮ ተተክለ መድኃኒት መስቀል፣ የአባቶቻችን ተስፋ በማርያም ድንግል በቀራንዮ በተተከለው መስቀል ተፈጸመ ብለው መጽሐፍ ቅዱስ ነው። ተፈጸመ ኩሉ የሚለውንና እዚህም ተፈጸመን ማነጻጸር ነው እና ከመጽሐፍ ቅዱስ ወስደው ነው። ይሄ ነው ማለት ነው። መስቀል ስግደት ይገባዋል የሚባለው ስግደት እንግዲህ ለምሳሌ ቤተክርስቲያኗ እንሰግዳለን፣ ወደ ቤተክርስቲያኑ ለመስቀል እንሰግዳለን።
ለቅዱሳን ሰላት እንሰግዳለን። አሁን ስንሰግድ ምን አድርገን ነው ስንል መነሻ ይዘን ነው። የሚገርመው በሐዲስ ኪዳን አይደለም በብሉይ ኪዳን ለምሳሌ ዘፍጥረት 47:31 ላይ ያ የመስቀል ስም በሌለበት ወቅት ስለ መስቀል ባልተጻፈበት ወቅት ይልቁንም ስለ መስቀል አይደለም ምንም አይነት መጽሐፍ በሌለበት ዘፍጥረት ብለን እንጥቀሰው እንጂ እንደ ትረካ ሙሴ ወደ ኋላ ሄዶ ጽፎት እንጂ መጽሐፍ የለም በያዕቆብ ዘመን ማለት ነው በዘመነ አበው በሕገ ልቡና ግን እዚህ ላይ በኋላ ሙሴ ከጻፈልን ምንድነው ያዕቆብ ግብጽ ወርዶ የዮሴፍ ልጆች በሚባርክበት ሰዓት ወሰገደ በከተማ በትሩ ይላል በበትሩ ጫፍ እንደዚህ አመሳቅሎ ያ ይሰግድ ነበር ማለት ነው። ያ ለፈጣሪው ነው ስግደቱን እያከናወነ ያለው ግን በምን ምልክት ነው በዚያ በበትሩ ምልክት አድርጎ እነ ዳንኤል በዳንኤል 6:25 ስናነብ በመስኮቱን ከፍቶ ወደ ኢየሩሳሌም ይሰግድ ነበር የሚላል። አሁን ስግደቶች ሁሉኛ ፈጣሪን ታሳቢ ያደረጉ ናቸው ግን ፈጣሪ ደግሞ ታላቅ ድርጊት የፈጸመባቸው ስግደት የሚገባቸው አሉ። በመዝሙር 131 ላይ በቅንፍ 132 ማለት ነው እንደኛ 131 ነው ተዘከሩ የሚለው መዝሙር ላይ ወንሰግድ ውስተ መካን ሀበ ቆመ እግረ እግዚእነ እኛ የጌታችን እግር በቆመበት ቦታ ለጌታችን እግር እንሰግዳለን አይደለም ለጌታችን እግር ለጌታችን አካል እንሰግዳለን ሳይሆን ለምንድነው እንሰግዳለን ያለው ወንሰግድ ውስተ መካን ሀበ ቆመ እግረ እግዚእነ የጌታችን እግር በቆመበት ቦታ ውስተ መካን ማለት ቦታ ማለት ነው በቆመበት ቦታ እንሰግዳለን። ለምሳሌ ቦታ የሚለው ይሄ መሬትን ብቻ ያመለክታል። መሬቱን አሁን ይሄን ቦታ እንለዋለን። ይሄ ራሱ ቦታ ነው። ዝቅ ብለህ ከእንዲህ ያለ ቦታ ታገኘዋለህ እንላለን። ከፍ ብለህ እናገኘዋለን ከእንዲህ ያለ ወህስስ ውስተ መካን ውስተ ገጽ ውስተ መካን ይላል። እዚህ ያለ ቦታ ፈልግ መጽሐፍ ላይ ቦታ እንላለን። መሬቱን ቦታ እንላለን። ራሱ አካላችንን እኮ ከእንዲህ ያለ ከዚህ ቦታ ከጎኒ ከዚህ ቦታ አሞኛ እንላለን። ቦታ የምንለው ያለበትን ነገር ነው። ስለዚህ ቦታ እያልን ስንሄድ የጌታችን እግር የቆመበት ስንል ጌታ ቀራንዮ ራሱ የጌታ እግር የቆመበት ነው። በዚህ ላይ ደግሞ ቀራንዮ መስቀሉ ተተክሎ ደግሞ በተለይ ደሙ እየፈሰሰ እግሩ ተቸንክሮ የቆመበት ቦታ ማን ነው ካልነ ማን ሊሆን ነው? መስቀል ነው ማለት ነው። ስለዚህ ቅዱስ ዳዊት ወንሰግድ ውስተ መካን ሀበ ቆመ እግረ እግዚእነ የጌታችን እግር በቆመበት ቦታ ልንሰግድ ይገባና እንሰግዳለን አለ። ስግዱ ለእግዚአብሔር በአጸደ መቅደሱ የሚገርም እኮ ነው። በመቅደሱ አጸደ መቅደሱ ባለበት ማለት ቤተክርስቲያኒቱ በተተከለችበት ወይም ያምልኮ ቤቱ በተሰራበት የእግዚአብሔር ስም በሚጠራበት ቦታ እንሰግዳለን አለ። ዝም ብሎ ማንኛውም ተራራው ላይ የጌታ ስም ከሚጠራበት ስግዱ ለእግዚአብሔር በአጸደ መቅደሱ በተሰራበት ስገዱ አለ። ከመቅደሱ በላይ ደግሞ ይሄ እግሩ ለቆመበት ለመስቀሉ መስገድ እንደሚገባን ምን ብሎናል? ወንሰግድ ውስተ መካን ሀበ ቆመ እግረ እግዚእነ ብሎናል። ያን እግር የቆመበት ማን ነው ስንል እዚሁ መዝሙር ላይ ናሁ ሰማዕናሁ በኤፍራታ ወረከብናሁ ውስተ ኦመ ገዳም እነሆ በኤፍራታ ሰማነው ይላል። በኤፍራታ የሚላት ማን ነው? እንተ ይእቲ ቤተልሔም ኤፍራታ የተባለችው ቤተልሔም ናት። በኤፍራታ ሰማነው ምን ሆኖ ተወልዶ በግዘ ሕፃናት ልክ ሕፃናት ከማናት ማህፀን ወጥተው የልቅሶ ድምጽ እንደሚያሰሙት እርሱም በግዘ ሕፃናት ተወልዶ ኤፍራታ በተባለችው ቤተልሔም ሰማነው። ወረከብናሁ ውስተ ኦመ ገዳም ቆይተን ደግሞ ምን አለ? በዱር ምንድነው? ኦም ማለት ዛፍ ግንድ ማለት ነው። በዚያ በእንጨት ላይ አገኘነው። በእንጨት ላይ አገኘነዋል። ኦመ ገዳም የተባለ ማለት መስቀሉ ማለት ነው። መስቀሉ እኮ ከእንጨት እንጨት ነው። ከእንጨት ተቆርጦ የተሰራ ነው። ስለዚህ ወረከብናሁ ውስተ ኦመ ገዳም እሱን ያገኘነው እዚያ ላይ ነው አለ። እዚያ ላይ ምን አድርጎ ተሰቅሎ እግሩ ቁሞ ከመስቀል ላይ ቁሞ እጆቹ ተዘርግተው ተቸንክረው ከዚያ ላይ አገኘነው። በኤፍራታ በቤተልሔም የተወለደውን በመስቀል ላይ ደግሞ አገኘነው። ያገኘነው እሱ ነው። ሙሉውን ያገኘነው እሱ ነው። ስጋው ተቆርሶ ደሙ ፈሶ ማድ ሆኖ የተሰጠን ሁለቱን አያይዘው መስገድንና መሳለምን እንደው ያገር የጨዋ ሕዝብ ዛሬ ብልግናው እየበዛ ነው እንጂ ወጣ እያለ አበላላችንም ስርዓት አለባበሳችንም ስርዓት አካሄዳችንም ስርዓት እየጎደለው እየታየ ነው እንጂ አባቶቻችን ለምሳሌ አባቶቻችን ሲያሳድጉን ዳቦው እንጀራው ቀርቦልን የበላንበትን ሞሰብ
ስመን እግዚአብሔር ይስጥልን ብለን ለእናታችን እንሰጥ ነበር አይደል? ዛሬም አንዳንድ ስርዓት ካላቸው ቤቶች እንዲህ ይደረጋል። የበሉበትን ሞሰብ የበሉበትን ትሪ ሳም አድርጎ እግዚአብሔር ይስጥልን ብሎ ይሰጣል። ይልቁንም ደግሞ ከዚህ ኃላፊ ምግብ ከምንመገብበት አበዊክሙ ሰመና በሉ በገዳም በዮሐንስ 6 ላይ አባቶቻቸው እንጀራ በልተው ነበር 40 ዓመት ማለት መና ከሰማይ ወርዶላቸው በልተው ነበር። ሙተዋል። እኔ ከምሰጠው የሚበላ ግን ይኸውም ስጋዬ ነው ይኸውም ደሜ ነው የሚበላ የሚጠጣ ስጋዬን የመብላ ሕይወት ዘበአማን ወሰትየኒ ወደሜኒ ስጋ ሕይወት ዘበአማን ስጋዬ የዘላለም ምግብ ነው የዘላለም ሕይወት የሚያሰጥ ነው ደሜም እንደዚሁ የዘላለም መጠጥ ነው ብሎ የሰጠበት መስቀሉ ነው። መስቀሉ ማለት የክርስቶስን ስጋ የበላንበት መሶብ የክርስቶስን ደም የጠጣንበት ጽዋ ነው ማለት ነው። ስለዚህ ይሄን ዘላለማዊ ምግብ የተመገብንበትን መሶብ መሳም አለብን ማለት ነው። ይሄን ዘላለማዊ መጠጥ የጌታን ደም የጠጣንበትን ጽዋ መስቀል መሳም አለብን ማለት ነው። በዚያውም ላይ ደግሞ ክቡር ቅዱስ ስጋው ክቡር ደግሞ የተፈተተበት መስቀል ላይ ልንሰግድ ይገባናል ማለት ነው። ይሄ ማን ነው? መጽሐፍ ቅዱሳው መልሼ ባለም እንደሆነ የጌታ እግር በቆመበት ቦታ እንሰግዳለን አለን። እንሰግዳለን። አዎ፣ ግን ምንን ታሳቢ አድርገን ነው? አንድ እንጨት እያመለክን አይደለም። ይሄ ከአምልኮ የወጣ ነው። ሰዎች የሚመስላቸው ምንድነው? ገሃዳዊው ድርጊት ያዩና ዝም ብለው በቀላሉ ይተረጉሙታል። ትላማታ የሆነ አይ ነበር ቀደም ያለ ሊሆን ይችላል። እኔ መቼ እንደተለቀቀ እናንተም ታዩታላችሁ። አድጎ የማይጨርስ ሕፃን ኦርቶዶክሶች ሕፃን ብለው እመቤታችን ጌታን በመታቀፏ አድጎ ሁል ጊዜ እንደታዘለ የሚኖር ልጅ ያመልካሉ ብለው የና ስተውታን አይታችሁት ይሆናል። እኔም ማዘንሁና መምህሩ ይመልስ ነበር። ምንድነው? ድርጊቶች ሁሉ በድርጊቱ ይሳላሉ። ለምሳሌ አሁን ባለማውያን ስነ የአድዋ ጦርነት ሰልፍ ተስሎ አለ አይደለ? ሰልፉ ተስሎ ፈረሶቹ እንደተደረደሩ መሳሪያው እንደተሰደረ ጀግኖቹ እየተጋደሉ ስሎ አለ። ዛሬም አላለቀም የአድዋ ጦርነት አላለቀም እንዴ? ምንድነው? የጊዜ ድርጊቱ ነው የተመዘገበው። የድሮ ጦርነት ትርኢት ይታያል ወይም ደግሞ የጀግኖቹ ሰልፍ ይታያል። ያን ሰልፍ አላለቀም ማለት ነው። እንደዚያ ነው። እና ስለዚህ እንደዚህ እየመሰላቸው ዝም ብለው እንትን የሚሉ አሉ እንጂ ይሄ በተፈጸመበት ድርጊት ሁልጊዜ እናደርገዋለን ማለት ነውና ስግደት ይገባል ለሚለው ነው። ይሄ 10ው መጽሐፍ ቅዱስን ለመጥቀስ ነው እንጂ ከዚያ ወዳጅ አባቶቻችን እና አባ ጊዮርጊስ ዘጋስጫ ድርሳነ መስቀል ብለው ሙሉ ድርሳን ደርሰውለታል። መስቀሉ የሚፈጽመውንም ኃይል እያየን ነው የሚፈጽም። ቅድም መልሼ ወደ ትረካ እንዳልሄድ እንጂ የተቀበረበት ምክንያት የወጣበት ምክንያት መስቀል ክብር ስለሚገባው ነው። እና በቤተክርስቲያናችን መስቀል ይሰገድለታል። ብዙ ይኸው በዘመነ ዘርዓ ያዕቆብ ብዙ ክርክር ፈጽሟል። ብዙ ድርሳናት ተደርሰዋል። እዚያን እያነበቡ ነው። ከዚህ የተነሳ ግን መስቀል የጌታችን እግር የቆመበት ብቻ ሳይሆን የጌታችን ደም የፈሰሰበት የጌታችን ስጋ የተቆረሰበት ኃይለ እግዚአብሔር የተገለጸበት ስለሆነ እንሰግድለታለን። ስንሰግድለት ግን የባህሪ አምላክ ነው ብለን አይደለም። የጸጋ ስግደት ነው። የባህሪ አምላክ የሆነው ታላቁን ዓላማውን ፈጽሞበታል የሚለውን ለመናገር ነው። እሺ፣ መልካም አባታችን፣ ወደ መጨረሻው ጥያቄ እንምጣና እንግዲህ ከመስቀሉ መምጣት ጋር ተያይዞ ከንጉሥ አፄ ዘርዓ ያዕቆብ ዘመን ጀምሮ የደመራ በዓል በሀገራችን ትውፊቱን ጠብቆ እየተከበረ ይገኛል። ዛሬ እኛም ድረስ ደርሷል። በተለይም ደግሞ የሰንበት ትምህርት ቤት ከተቋቋመበት ጀምሮ የመስቀል በዓልን ድምቀት ከሆኑት አንዱ ሰንበት ትምህርት ቤት የሚያዘጋጁት መርሃ ግብሮች ነው እና እኛም እንግዲህ በዘንድሮም ዓመት የመስቀልን በዓል በድምቀት ለማክበር ዝግጅት ላይ ነን። ነገር ግን ያለፉትን አከባበር ከታዘቡት አንጻር ሰንበት ትምህርት ቤቶች የመስቀልን በዓል ሲያከብሩ እንደው ምን ክፍተቶች አሉባቸው፣ እንዲሁም ደግሞ ምን ቢስተካከል የሚሏቸውን ሀሳቦች አጠር አድርገው እንዲነግሩ። እሺ፣ አመሰግናለሁ። እንግዲህ እንዴት ያክብሩ ወይስ ምን ይጎላን የሚለውን እኔ የተቻለኝን ያህል ገልጻለሁ። ግን እያንዳንዱ አሁን ይሄ ያለው ሁሉ ምን ይጎሎናል ምን እናሟላ የሚለውን ቢተነትነው ብዙ ነገር ይወጣዋል።
ያንን እንዳለ በየልባችሁ ያላችሁትን የጎደለውን ለመሙላት የጠመመውን ለማቅናት ያላችሁን ጥረትና ትጋት እንድታደርጉ እያሳሰቡ እንግዲህ ስለ መስቀል ቤተክርስቲያናችን ያውም እንኳን እንዳሁኑ ሚዲያ በሌለበት የሚታይ የሚሰማ በሌለበት ነገር የሚታይ የሚሰማ የሚዳሰስ አድርገው የመስቀሉን ነገር አሳይተውና አባቶቻችን ኢትዮጵያውያን በመጀመሪያ ጊዜ ስለ መስቀል ወደ ኢየሩሳሌም መጓዝ ነው የነበረው። ይሄን መያዝ አለብን። ወደ ሩቅ ቦታ ኢየሩሳሌም ድረስ መሄድ፣ ኢየሩሳሌም ሄዶ መሳለም። መጽሐፍ ቅዱሳችንም ሲገለጥ አዲስ ኪዳን የሚገኘው ይሄ ነው። በበዓለ ሃምሳው ጊዜ ነበሩ። በዓል ለማክበር ከኢትዮጵያ እስከዚያ ድረስ ሄደዋል። እንደገና ደግሞ ሊሰግድ ሄደ የተባለው ጃንደረባው ራሱ ኢየሩሳሌም ድረስ በዓል ያከብርና ስግደት ሊሰግድ ነው የሄደው። ለቅዱሳት መካናትን ለመሳለም ነው የሄደው እና እንደዚያ ያያልና ከዚያ መጥቶ ኋለኞች ኢትዮጵያውያን ወደ ኢየሩሳሌም ይዘምቱ ነበር። ነገር ግን በኋላ ያደረጉት ምንድነው? መስቀልን ኢትዮጵያ ላይ ማስተዋወቅ፣ መስቀልን ኢትዮጵያ ላይ መግለጽ፣ መስቀልን ኢትዮጵያ ላይ ማክበር የሚለውን ነው እና ወደ ኢትዮጵያ ሳይገባ መስቀል ይከበር ነበር። በመስቀል ስሞች ተሰይመው አንዱ ትንሽ ታሪኩ ላይ ለማንሳት ብዬ ነው። ለምሳሌ አጼ ገብረ መስቀል የተባለው 5ኛው መቶ ዓመት ላይ የነበረው ስሙም አጼ ገብረ መስቀል ነው። በትረ መንግስቱም መስቀል ሰላጢን የሚል ነው። ላውን የመስቀል ምልክት ያለበት ታቹን ደግሞ እንደ ንጉስነቱ ወይም ደግሞ እንደ አርበኛነቱ ጦር ያለበት መስቀል ሰላጢን የሚባለው ነው። መስቀል ወደ ኢትዮጵያ ሳይገባ እነ ቅዱስ ላሊበላ የነበሩት መስቀል ሳይገባ ነው። ቤተ መቅደሱን ሲሰሩ በተለይ እነ ቤተ ጊዮርጊስን ካያችሁ ሌሎቹ መስኮታቸው በራቸው ምንድነው? መስቀል ነው። ያም ብቻ አይደለም። አንዱ ቤተ መቅደስ ቤተ መስቀል ነው። ቤተ ጎልጎታ መስቀል እኮ አልገባም። ቤተ ጎልጎታ ቤተ መስቀል ላሊበላ ላይ ሲሰራ መስቀል አልገባም። ቅድም አንስታችሁት የሆነ አታነሱት አላውቅም። መስቀል አልገባም። እንደው አንስታችሁትም ከሆነ ተጨማሪ ቅስቀሳና ማብራሪያ ለመስጠት ነው። እንደገና ደግሞ ስማቸውም ደግሞ አሁንም መስቀል ነው። ገብረ መስቀል፣ መስቀል ክብራ ያጼ ቅዱስ ላሊበላ ባልተቤት መስቀል ኢትዮጵያ አልገባም። ስሟ ግን መስቀል ክብራ ነው። መስቀል ኢትዮጵያ አልገባም። ቤተ መቅደሱ ግን አንዱ የመስቀል ነው። መስቀል ኢትዮጵያ አልገባም። የቤተ መቅደሶቹ ምልክት መስቀል ነው። የክርስቲያኖቹ ቤት ጉልላት በሳርም ቢሆን ከላይ እንጨት ተጠርባ ቁልቋሏን ጠረብ አድርገው መስቀል ነው። የእናቶቻችን ጥልፍ መስቀል ነው። የቤተ ክርስቲያኒቱ ጌጥ መስቀል ነው የነበረና ያን ሆኖ እንደገና ቅድም ነው ከመጀመሪያው ከአፄ ገብረ መስቀል ጀምሮ መስቀል እየተከበረ መጥቷል። ጥምቀትም መስቀልም በተመሳሳይ ሁኔታ ነው እየተከበረ የመጣውና ብዙ ስርዓት ነበረው። ለምእመናኑም ለመግለጥ በጣም ብዙ ጥረት አድርገዋል። ምን ጎደለ ለሚለው መስቀል ምልክት ከማድረግ ጀምሮ በልብሳችን ብዙ ሰዎች ያደርጋሉ። ግን የእናቶቻችን የጥልፍ መስቀሉ ቀርቷል። የአባቶቻችን አንደኛ በሽመና የሚሰራው፣ ሁለተኛ በጠለፋ የሚሰራው ልብሱ እየቀነሰ ነው። ወደ ቻይና ልብስ ሂደናል። መስቀልን ከልብሳችን ጀምሮ ነው። መስቀልን ከማተባችን ጀምሮ ነው። መስቀልን አመሳቅሎ ከመልበስ ጀምሮ ነው እና እነዚህ ሁሉ እየቀነሱ የሚታዩበት ናቸው። እንደገና ደግሞ ፈንታ ያኔ ሐላላ ጎላ ነው። ድሮ ምስላዊ መግለጫ ነው። አካላዊና ምስላዊ በስዕል ይስሉታል። ተሰባስበው ደግሞ መስቀል ሰርተው ደግሞ ያሳዩታል። መስቀልን ያከብሩታል። እንደዚህ ያደርጉት ነበር። ዛሬም እየተከበረ ቢሆን ብዙ ግን ቀንሶ ጎሎ የመስቀልን ክብር በማይገልጽ ያህል ሆኗል። ወደ ኋላ መለስ ብለን ስናያት እሌኒ ንግስት ሩቅ ሀገር ዘምታ ነው እንግዲህ ከአውሮፓ እስከ ምድረ እስራኤል ዘምታ ነው መስቀሉን ያወጣችው። በ6 ወር ቁፋሮ ነው ያወጣችው። እኛ አሁን ቁፋሮ የለብን። የወጣ መስቀል ነው አሁን የምናከብረው። በጣም የታደልን እኮ ነው። እንደው ሶስተኛ እንደው አንድ ነገር እዚህ ላንሳና ለምሳሌ የብሉይ ኪዳን ሰዎች የሚያከብሩት መስቀል የሚያከብሩት በዓል የጸጸት በዓል ነበረ፣ የምኞት በዓል ነበረ። ለምሳሌ የጸጸት በድር የሚባል በዓል ነበራቸው። እንደው ከበዓሎቻቸው አንዱ በድር ማለት በዘበደረ ኃጢአት እስራኤላውያን የዮሴፍ ወንድሞችን ታሪክ መነሻ አድርገው ወንድማችንን ሸጠን አባታችንን አሳዘነን ያን ጸጸት ያከብሩ ነበረ። ልደት የላቸው፣ ጥምቀት የላቸው፣ ትንሳኤ የላቸው፣ እርግጥ በዓል የላቸውም። ያ ወደፊት የሚመጣ ነበርና ያን ሳያከብሩ አለፉ። እኛ ግን የተፈጸመ
ልደቱም የተፈጸመልን እርገቱም በቃ ትንሳኤውም ሁሉም ያለቀልን ያውም ደግሞ በዓሉ አልፎ ያለፈ በዓል ከማክበራችንም የደስታ በዓል ስርዓቱ የተሰራልን እዚህ ላይ ነው ትልቁ ነገር። ስርዓቱ ተሰርቶልናል። የምንሰራው ስርዓት የለንም። አወራረዱ፣ አለባበሱ፣ አከባበሩ ተሰርቶልናል። ያውኑ ግን ይሄ ብዬ ቆጥሬ ሰፈር ባልናገርም ብዙ እንደሚጎል እናንተ ታውቃላችሁ። ብዙ ጎሏን ማለት ነው። ብዙ ደግሞ በጎውን ነገር ካነሳ ነው ደግሞ በአምጣነ ጽልመታ ከማሁ ብርሃን ይላል መጽሐፍ። በጨለማው ልክ ብርሃን አለ ነውና የሰንበት ትምህርት ቤት ወጣቶች ከተደራጁ ጊዜ ጀምሮ ዩኒፎርም ለብሰው በአንድ ድምፅ ሆነው አንድ ዝማሬ እየዘመሩ አንድ ምልክት አድርገው ማክበራቸው ለመስቀል ድምቀት መሆናቸው በጣም ትልቅ ነገር ነው። ሊበረታታ የሚገባው ነው። አሁንም ቢሆን እኔ የምለው እንደው ይሄ እየተደረገ ነው፣ ከሞላ ጎደል እየተደረገ ነው። አንድ ግን ሰንበት ትምህርት ቤት ላይ እኔ አጽንዖት የምሰጠው ሰንበት ተማሪዎች እንደ ቆስጠንጢኖስ ቢሆኑ ወንዶች፣ ሰንበት ተማሪዎች እንደ እሌኒ ንግሥት ቢሆኑ ሴቶች። ምን ለማለት ፈልጌ ነው? በሰንበት ትምህርት ቤት ስትዘምር ያደገች፣ በሰንበት ትምህርት ቤት እየዘመረ እየተማረ ያደገ በኋላ ስራ ሲይዝና ትዳር ሲይዝ ይጎላን። ይሄ እንደው እዚህ ላይ እንደው ጨምሬ ላንሳው ብዬ ነው። ብዙ ይጎላን። ይሄ በዚያው ጠፍቶ ነበር ሆድ የሚል እኔም እኮ ዘምር ነበር፣ እኔም እኮ ሰንበት ትምህርት ቤት እማር ነበር፣ እኔም ነበርሁ የሚል ነገር እየሄደ ነው። ማንን እናንሳ ብዬ ነው? ቆስጠንጢኖስ ከልጅነቱ ጀምሮ እንዳሁኑ ሰንበት ትምህርት ቤት በተደራጀበት ባይማርም ያው ጥርቅም ነው፣ ሆዶ ግል መሆኑና ማህበር መሆኑ ነው ልዩነቱ። በእናቱ አስተማሪነት በወጣትነት በልጅነት ተምሮ አድጓን ማለት ነው። ስለ ክርስትናው እየተማረ አድጓን። ይቺ እሌኒም ደግሞ ከልጅነቷ በክርስትና ስላደገች ነው። ሰፊ ታሪኳን መተረክ አንችልም። እስከ ሞት ድረስ የወሰነችው በክርስትና ማደጓ ነው። የሚገርመው ያ የልጅነታቸው ትምህርት፣ ያ የልጅነታቸው የሃይማኖት ጽናት ቆስጠንጢኖስም ንጉስነት አላስቀረበትም፣ እሌኒም ንግስትነት አላስቀረባትም። ቆስጠንጢኖስም ምልክቱ በፈረሱ ተርካችሁት ሊሆን ይችላል። ቅድም በፈረሱ ላይ ምልክት አድርጎት ነበር መስቀሉን። ስለዚህ እሌኒ ንግስት ደግሞ መስቀሉን ፍለጋ ነው ሄደችውና ሰንበት ትምህርት ቤቱ ከዚህ ተሻግሮ ነገ በአገር አመራር ላይ ሆኖ ነገ በህዝብ መሪነት ላይ ሆኖ ነገ በጥሩ ትዳር ላይ ሆኖ መስቀልን እያደመቀ የሚሄድበት ነገር ቢፈጠር ራሱን ቢያጠነክር የጎደለውን ቢሞላ ለማለት ነው። በሰንበት ትምህርት ቤቶቻችን ብዙ ነገሮች ይሞላሉ። በመስቀሉ ዙሪያ ምንድነው ማድረግ ያለባቸው? ይሄ እንደው እግር መንገዳችንን ይሄ የራስ የሆነ ነገር ይታያል። እኔ አሁን እዚህ ጎደለም ብለው እንደው እንደራስ አንተ ስላለበት እንዳትሉኝ አለሁ ነገ ብለልም አለሁ። እኔ የማምነው በዚህ ነው። እኔ በአካል የለሁኝ በቤተ ክርስቲያን በላይኛው ዓለም አባል ሆኜ ለዚህኛው ቤተ ክርስቲያን አባል ሆኜ እቀጥላለሁ። ይሄን ነው የምትረዱልኝ። ለምሳሌ አሁን መስቀል እናከብራለን። የት መስቀል አደባባይ ሰንበት ትምህርት ቤት ምን አድርጓን ስንል መርሃ ግብር ያያዝናል፣ ትዘምራላችሁ እዚያው ላይ ነው። ግን መዘመሪያው ቦታ ላይ አይደርስም። ይሄን ተገንዝባችሁ ከሆነ መድኃኔዓለም እስከ አዳጎ፣ ሚካኤሎች እስከ ጎንደር በር፣ እናንተ ደግሞ እስከ የት እስከ መናኸሪያ ድረስ እንኳን የምትከዱ አይመስለኝም። እስከ ፒያሳ ባንዲራ ተሰቅላላችሁ፣ ታሸበርቃላችሁ። አዳጎ ላይ ጠቅላላ ወዲማዱና ወዲማዱ አሁን ነገ መስቀል ባንዲራ ይሰቀላል። መስቀል አደባባይ ላይ የሚሰቅል የለም። መስቀል አደባባዩን የሚያሸበርቅ የለም። መስቀሉ እየሰራን እየሳልን ቅዱስ ዮሐንስ አፈወርቅ እንዳለው ወተሰርጎ ቤተክርስቲያን መስቀል ማለት የቤተክርስቲያኒቱ ጌጧ ነው ይላል። ጉልላቷ መስቀል ነው፣ በር መስኮቷ መስቀል ነው። ይሄ እያንዳንዱ መስቀል ነውና ይሄ በመስቀል ምልክት አድርገን የመስቀል አደባባዩ ማለት መስቀሉ ተቀብሮ የወጣበት የበራበት እዩሃ የተባለበት እዩሃ በሀገራችን ቋንቋ እዩሃ ፊደሉ ዘወር ይላል። ዘመን እየተሻገረ በሄደ ቁጥር ምን ማለት እሌኒ በሞራል የዘመረችበት ነው። እሱ አይደለም እያለች የጌታ መስቀል ወጥቶ ኃይል ሲፈጽም እዩሃ የጌታዬ መስቀል እንዲህ ነው፣ እዩሃ የጌታዬ መስቀል። አሁን እኛ ፊደሉ ለውጠው እንጂ እዩሃ ነው ማለት ያለ እዩሃ ሳይሆን እዩሃ ቋንቋ አልባ ነው። ማን እዩሃ ማለት ነው። ደግሞ ርቀቅ ስናደርገው ደግሞ እዩሃ የጌታ መስቀልማ ከሆነ እንዲህ ነው፣ ኃይል ይፈጽማል፣ እንዲህ ድርጊት ይፈጽማል፣ ታሪኩ እንዲህ ነው ማለት ነውና እስከዚያ ድረስ መሆን አለበት የምለውን ነገር ነው። እንግዲህ ለመዘመር የመታየቱን ያህል ለመዘመር የመጓጓቱን ያህል ደግሞ መስቀል በአንድ በኩል ትርጓሜው መከራ ነውና ይጎላን ካልነ እንደ አካባቢ አይደለም እንደ ሀገር የመስቀል ሰዎች ኑረን ቢሆን ከላይ እስከ አባቶች እስከ ሰንበት ትምህርት ቤት ቤተክርስቲያኒቱ ስትደፈር የመስቀል ነገር ላላ ሲል መስቀላውያን ብንሆን
እኛም ብዙ ስርዓት ማስጨበጥ የምንችለው ነገር ብዙ ነበረ። ለወደፊቱ እየተመካከል ስርዓተ በዓሉን ማክበር ብቻ ሳይሆን ስርዓተ እምነቱን መጠበቅ እየተመካከር እንዴት አድርገን ስርዓት እናስጨብጥ የሚለው ይጎልናል። እኛም እንደ አባቶች መምከር አለብን፣ እንደ ወጣቶችም ይሄን መምከር አለባችሁ። እንዳልነውም ባላችን ሙሉ ይሁን፣ ባላችን እስከ መስቀል ቦታው ድረስ ይሙላ። ተመካከሩበት። እንደ ሰንበት ትምህርት ቤት አንድነትም እንደ ሰንበት ትምህርት ቤት ወጣቶችም ይሄ ነው እንግዲህ በተጠየቁት ያህል ባልገልጸውም እንደዚህ ይሄን ቢሆን ነው። ለአባታችን እግዚአብሔር አምላክ ቃለ ሕይወትን ያሰማልን። ያው ብዙ ጥያቄ ብንጠይቃቸው ደስ ይለን ነበር ካለን ሰዓት አንጻር ሌሎች መርሃ ግብሮችም ስላሉን ማለት ነው።